ሰላም ጤና ይስጥልኝ የኛ ስፖርት ዩቲዩብ ቻናል ተመልካቾቼ፣ ዛሬም እንደተለመደው የሀገር ውስጥና የውጭ ሀገር የስፖርት ዜናዎችን ይዤላችሁ ቀርቤያለሁ። ለቻናሉ አዲስ የሆናችሁ ቪዲዮም ብዙ ተመልካቾች ጋር እንዲደርስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃለሁ። አሁን ወደ ዜናው አልፋለሁ። ሞሮኮ አዲስ አሰልጣኝ መሰየሟን አስታውቃለች። የሞሮኮ ብሔራዊ ቡድን የእግር ኳስ ቡድን በ2022 በኳታር በተካሄደው የዓለም ዋንጫ የአትላስ አናብስትን እያሰለጠኑ ሩብ ፍጻሜ ማድረስ የተወደሱት አሰልጣኝ ዋሊድ ሬራይጉይ ከሰሞኑ ስራቸው መልቀቃቸው ተዘግቧል። እኚህ ውጤታማ አሰልጣኝ ሀገሪቱ ባዘጋጀችው የ2025 አፍሪካ ዋንጫም ብሔራዊ ቡድኑን ለፍጻሜ ማድረስ ደማቅ ታሪክ ጽፈዋል። በ35ኛው የአፍሪካ ዋንጫ የሞሮኮ ብሔራዊ ቡድን በሴኔጋል 1-0 ተሸንፎ ውድድሩን በሁለተኛነት ማጠናቀቁ አይዘነጋም። ሞሮኮ ስራቸውን በለቀቁት አሰልጣኝ ዋሊድ ሬግራጉይ ምትክ የ49 ዓመቱን ሞሐመድ አውሃቢን መሰየሟን ካፍ አስታውቋል። ለእኚህ አሰልጣኝም ካፍ እውቅና መስጠቱን ነው ያተተው። በቤልጂየም ሼርቤርክ የተወለዱት መሐመድ አውሃቢ በአንደርሌክት የእግር ኳስ አካዳሚ በርካቶችን አሰልጥነው ለቁም ነገር ማብቃታቸው ስመጥር መሆናቸውን የዘገቡት ቢቢሲ እና ካፍ ኦንላይን ኒውስ ናቸው። ሞሮኮ የምትሳተፍበት የ2026 የፊፋ የዓለም ዋንጫ ሊጀመር 98 ያህል ቀናት ሲቀረው አሰልጣኝ ዋሊድ ሬግራጉይ ግን በአዲስ አሰልጣኝ መተካቷ በርካታ የስፖርት ተንታኞች ተችተውታል። ወደ ሌላ ዜና ሳልፍ እንግዲህ በባለፈው ጨዋታ ቸልሲ አሰልጣኝ ሊያም ሬዞኔሮ በዚህ ሰዓት ጆዋ ፔድሮ በማንኛውም ተጫዋች አልለውጠውም፣ በማየት የምፈልጋቸውን ብቃቶችና መገለጫዎች በሙሉ እያሳየ ይገኛል ሲሉ አወድሰውታል። ለጆዋ ትልቅ ነገር እድሜው ነው። አሁን ሊሻሻል ይችላል። እኔ ይበልጥ ሊሻሻልባቸው የሚችሉ በርካታ ነጥቦችን ቀድሞውኑ አስተውያለሁ ሲሉ አስተያየታቸውን ሰጥተዋል። ነገር ግን አሁን ላይ ያለበት ደረጃ ዓለም አቀፍ ነው። እሱም በዛው ደረጃ ላይ ማቆየት ደግሞ የኔ የክለቡና የሱም ስራ ነው። ነገ እንግዲህ አትሌቲኮ በስፔን ላሊጋ አትሌቲኮ ቢልባኦ ከባርሲሎ የሚያደርጉ ተጠባቂ የስፔን ላሊጋ ጨዋታ አለ። በስፔን ላሊጋ 27ኛ ሳምንት መርሃ ግብር ዛሬ 4 ጨዋታዎች ይከናወናሉ። አትሌቲክ ቢልባኦ በሜዳው ሳን ማሜስ ምሽት 5 ሰዓት ባርሴሎና የሚያስተናግድበት ጨዋታ በትልቁ ይጠበቃል። የሊጉ መሪ ባርሴሎና ከተከታዩ ሪያል ማድሪድ ያለውን የነጥብ ልዩነት ወደ 4 ነጥብ ለማስፋት ወደ ሜዳ ይገባል። የካታላኑ ክለብ መጨረሻዎቹን 2 ጨዋታዎች ያሸነፈ ሲሆን ከ26 ጨዋታዎች 64 ነጥብ ሰብስቦ የሊጉ አናት ላይ ተቀምጧል። በቀድሞ የባርሴሎና አሰልጣኝ ኤርኔስቶ ቫልቬርዴ የሚመራው ቢልባኦ የዘንድሮ ብቃቱ ጥሩ አይደለም። በ35 ነጥብ 9ኛ ደረጃ ላይ ተቀምጧል። ሁለቱ ክለቦች በሁሉም ውድድር ባደረጓቸው 5 የመጨረሻ ጨዋታዎች ባርሴሎና ሁሉንም አሸንፏል። በእነዚህም ጨዋታዎች ባርሴሎና 16 ግቦችን ሲያስቆጥር ቢልባኦ ማስመዝገብ የቻለው 1 ግብ ብቻ ነው። በሌሎች ጨዋታዎች ምሽት 2 ሰዓት ከ30 አትሌቲኮ ማድሪድ ሪያል ሶሲዳድን በዋንዳ ሜትሮፖሊታኖ ያስተናግዳል። 10 ሰዓት ላይ ኦሳሱና ከማዮርካ እንዲሁም 12 ሰዓት ከ15 ሌቫንቴ ከጂሮና የሚያደርጓቸው ጨዋታዎች ይጠበቃሉ። ዛሬ ስለሚደረገው የኤፍኤ ካፕ ጨዋታ አልፋለሁ። እንግዲህ 9 ሰዓት ከሩብ ላይ አርሰናል ከማንስፊልድ ይጫወታል። እንግዲህ ማንስፊልድ አሰልጣኝ አስተያየታቸውን ሰጥተዋል። ሊያፈራርሱን ይችላሉ፣ ግን ተአምር ይጠብቁ ብለዋል። ዛሬ በኤፍኤ ካፕ አርሰናል የሚያስተናግዱ የማንስፊልድ ታውን አሰልጣኝ ኔግል ክላፍ ከጨዋታው በፊት ያላቸውን ስጋትና ተስፋ ገልጸዋል። አሰልጣኙ በሁሉም ቡድኖች መካከል ያለውን ደረጃና የጥራት ልዩነት በግልጽ አምነዋል። የደረጃ ልዩነታችን እነሱ የፕሪሚየር ሊግ መሪ ናቸው፣ እኛ ደግሞ በሊግ 1 ከወገብ በታች የምንገኝ ቡድን ነን። አርሰናል ካለበት ጥራት አንጻር በቀላሉ ሊያፈራርሰን ይችላል። ተጫዋቾች ይህንን ልዩነት በሚገባ ያውቃሉ። ምንም እንኳን ልዩነቱ ሰፊ ቢሆንም አሰልጣኙ ግን ተስፋ አልቆረጡም። ከናሽናል ሊግ ከዝቅተኛ ሊግ መጥተው ትልልቅ ቡድኖችን ከውድድር ውጪ ያደረጉ ክለቦች አይተናል። ስለዚህም ዛሬም ያልተጠበቀ ነገር ተአምር ሊከሰት ይችላል ብለዋል። የአርሰናል ጥንካሬና የማንስፊልድ ዝግጅት
አሰልጣኙ ስለ አርሰናል አጫዋትና ስለ ዝግጅታቸው ሲናገሩ አርሰናል እነማንን በቋሚነት እንደሚያሰልፍ ባይታወቅም ስለ አጠቃላይ አጫዋታቸው ግን ጥሩ ግንዛቤ እንዳላቸው ገልጸዋል። አርሰናል በማዕዘን ምቶች እጅግ አደገኛ መሆኑን ጠቅሰው ለዛም ልዩ ዝግጅት ማድረጋቸውን ተናግረዋል። የቀድሞው የአርሰናል ተጫዋች ሴክስ ፋብሪጋስ እንደምታውቁት በአርሰናል ተጫውቶ ያሳለፈ ሲሆን በቸልሲም ተጫውቶ ያሳለፈ ዋንጫም በቸልሲ ቤት ያገኘ መሆኑ ይታወቃል። እንግዲህ አስተያየቱን ሰጥቷል። ቸልሲ አርሰናል ያልሰጠኝን ነገር ሰጥቶኛል። የቀድሞ መድፈኛ ፋብሪጋስ ለቸልሲ የመጨረሻ ጨዋታ ሳደርግ እንባዬ መቆጣጠር አልቻልኩም ነበር። በጣም ስሜታዊ የሆነ ጊዜ ነበር። ከተቀናቃኝ ክለብ ብሄድም ደጋፊዎች ከማስበው በላይ ፍቅር አሳይተውኛል። በቸልሲ የእግር ኳስ ዘመኔን ብጀምር ምኞቴ ነበር። ቸልሲ በአርሰናል ለመድረስ አስቸጋሪ የሆነውን ዋንጫ፣ ሌሎች ነገሮችን ሰጠኝ ሲል አስተያየቱን አጠቃሏል። ውድ አድማጮች ተመልካቾቼ ስላዳመጣችሁኝ እያመሰገንኩኝ ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱኝ ስል በትህትና ጠይቃለሁ። አመሰግናለሁ።